ዘመናዊ የሆነ የዶሮ ቤት ኬጅ አሰርቻለሁ። ውድ ቤተሰቦቼ እንዴት ናችሁ? ሰላማችሁ ይብዛልኝ። ደህና ናችሁ ወይ? እግዚአብሔር ይመስገን። ዛሬ ደግሞ ይዤላችሁ የመጣው ዘመናዊና በጣም ምርጥና ቦታ ቆጣቢ የሆነ የዶሮ ቤት ኬጅ አሰርቻለሁ ላሳያችሁ ብዬ ነው። እንዳያችሁት እንግዲህ የዶሮ ኬጅ እዚህ ሶስት ናቸው። እሱም ሁለት እንትን አለው ማለት ነው። ሁለት ድርራቦች ናቸው እና ይሄ ሁለቱ ወደ 80 ዶሮ መያዝ ይችላል ማለት ነው። በትንሹ ቦታ ላይ ትልቅ ነገር መስራት ትችላላችሁ። እኔም በጣም ትንሽ ናት ቤቱ፣ ግን ኬጅ ላይ ስለሆነ ደህና ዶሮ አስገብቻለሁ። እግዚአብሔር ይመስገን እንዳያችሁት። እና ዶሮ ኬጅ ስታሰሩ እንግዲህ ትንሽ ቦታ ትንሽ ነኝ ያለኝ ብላችሁ መጨነቅ የለባችሁም። እና እንደዛ ነው። ሌላ ነገር ደግሞ ከኬጅ እኔ በጣም የወደድኩት ነገር ቢኖር ሽታ አይኖረውም። ያው ኮሳቸው ወደ መጥረግ ይቻላል። አሁን መሬት ላይ ቢሆን እዛው ተደምድሞ ነው መጨረሻ ላይ የሚሸጡት ኮሳቸውን። ግን ይሄኛው ጽዳታቸውንም መጠበቅ ይቻላል ማለት ነው። ከስር መጥረግ ይቻላል። ያው ከኩሳቸው ጋር አይገናኙም። እነሱ ላይ ሆኖ ነው የሚኖሩት ማለት ነው። ይሄ ሁሉም ነገር እየተሞላለት ነው። መጠጫም አለ፣ የሚበሉበትም እቃ ተሰርቶለታል። እንዳያችሁ ይሄው ዶሮ እየበሉ ነው። በዚህ በዘመናዊ ሞክሩት። እኔ ግን እግዚአብሔር ይመስገን በዚህ መልክ አሰርቼ የዶሮን ስራ ጀምሬያለሁ ቤተሰቦቼ። እኔም ያው ድሮ አላቅም ነበረ ሰው እንደዚህ መስለኝ እኔም ሞከርኩኝ። ግን ቦታ ይለያያል። አንድ ቦታ በጣም ውድ ሆኖ ነበረ። እኔ ደግሞ ያሰራሁት ቦታ ደህና ነው። እንደዛ ነው፣ ይለያያል። ያው እንደ ብረቱ ነው። ቢሆንም ግን በዚህ ሞክሩ። ቤት ኪራይ ከምትከራዩት የራሳችሁ ቤት ላይ የራሳችሁ ቦታ ላይ ትንሽ ነገር ይሄን ሰርታችሁ ይሄን አሰርታችሁ ብትሰሩ ትርፋማ ነው ብዬ አስባለሁ። አሁን ቤት ኪራይ እንከራይ ብትሉ ወይ 30 ሺህ 20 ሺህም ልላችሁ ይችላሉ። ይሄ ደግሞ የራሳችሁ ነገር ለነገም ለሚቀጥለው አመት ለመቼም ይጠቅማል በስርዓት ከተያዘ። ያው ብረት ስለሆነ ጊዜ ያለው እና እንደዛ ነው። ዶሮም በቃ በስርዓት ነው የሚያድጉት እዚህ ውስጥ እና እንደዛ ነው። ኬጅ አሰርቻለሁ ልላችሁ ፈልጌ ነው። እና ከኬጅ የወደድኩ ነገር ግን ከምንም በላይ እንትን ነው ማለት ነው። ምንድነው እሱ? ዶሮም እዛ ስለሆኑ አይረብሹም፣ እንትን አይሉም፣ በስርዓት ይቀመጣሉ። ጽዳታቸውንም ተጠብቆላችሁ ማለት ነው። የፈለጋችሁ ሰዓት መጥረግ ትችላላችሁ ሳትሰለችሁ ማለት ነው። ይሻላል፣ ከስር መጥረግ ይሻላል። አንድ ቦታ ብከመር እሱ ሽታው አያስቀምጥም። ቤታችሁ ውስጥም ሆናችሁ ይሄን መስራት ትችላላችሁ ማለት ነው። የምትኖሩበት ግቢ ምንም ችግር የለውም። ዋና ነገር ጽዳቱን መጠበቅና ውሃ እንዳይነካ ነው። ኩሱ ውሃ ከነካ ሽታ ይፈጥራል እንጂ በተለይ አሁን እነኚህ የእንቁላል ዶሮች ናቸው እና የእንቁላል ዶሮች ደግሞ ሽታ የላቸውም። የስጋ ሲሆን ግን በጣም አያስቀምጣቸውም ማለት ነው። ሽታቸውም በጣም ከባድ ነው። ይሄ አሁን እዚህ ጋር ጥርት ብሎ ይታያል። ያኛው እንኳን ዶሮ አላቸው። ይሄ ዶሮ ሳላስገባ ነው የቀረስኩት ነው። እና ይሄ ነው የሚመስለው። እንዳያችሁ ይሄው ድርብራብ አለው፣ መብያቸውም አለው፣ የሚጠጡበትም አለው። እዚህ ላይ ደግሞ እዛ መሀል ላይ ያለ እሱ ይኩሳቸው እዛ ላይ እንጠበጠባል ማለት ነው። እዛ ጋር ያለ ደግሞ ወደ መሬት እንጠበጠባል። ግን መጥረግ ነው እንግዲህ ምንም ማለት አይደለም። እና ዶሮ ያስገባው ቀን ነው ማለት ነው። ይሄ ጊዜ ዶሮን አስገብቼ እዚህ ውስጥ እየከተትኩት ነው። እናንተ ሞክሩ። በኬጅ ውጤታማ የሆነ ሰው አለ ማለት ነው። እና እኔ እንኳን ጀማሪ ነኝ። ገና እንቁላል ደረጃ አልደረስኩት፣ ቅርብ ነው ያስገባሁት። ገና ቅብ ናቸው የኔዎቹ። እና ደግሞ ሰርቼ ውጤታማ ሲሆን ደግሞ ነግራችኋለሁ። ዶሮ ግን ትርፍ አለው እየተባለ ነው። እኔ ሞክራለሁ ብዬ ነው እየሰራሁት። ፈጣሪ ይመስገን። እንግዲህ ሰው ሀገር ከምንከራተት እዚሁ መስራት ይሻለኛል ብዬ በዶሮ ስራ መጥቻለሁ ማለት ነው። በዶሮ ስራ
እንትን እየሞከርኩ ነው። እንግዲህ መሞከር አይከፋም። አገርሽ ላይ ሆነሽ የራስሽን ነገር መስራት ቀላል ነገር አይደለም። ዋጋ ያስከፍላል በርግጥ እና መስራት ነው የተገኘ ነገር መስራት ነው። እና ዶሮ ያስገባው ቀን ነው ይሄ ቀን። ይሄው እንትን ውስጥ ምንድነው እሱ ምንድነው የሚባለው? ይሄ የዶሮ ቤት ይሄን ይመስላል የኔ ኬጅ። ውድ ቤተሰቦቼ ደህና ሁኑ።